ሰላም ሰላም ቤተሰብ እንኳን ደህና ቆያችሁ። ዛሬ ደግሞ የሙዝ ኬክ አዘጋጅላችኋለሁ። 3 ሙዝ፣ ዱቄት፣ ስኳር እና ዘይት አለኝ። ሙዜን በደንብ ዳምጠዋለሁ እንደዚህ እንዲደቅልኝ። የበሰለ ሙዝ ነው የተጠቀምኩት። በኋላ ዘይት ጨምራለሁ። ከዘይቴ ጋር በደንብ አዋህደዋለሁ። እንደዚህ ድምጥ እያረኩኝ እንዲደቅልኝ ሙዙን በደንብ አድርጌ አዋህደዋለሁ ማለት ነው። ከዛ ቤተሰብ ስኳር ተጠቅሜያለሁ። ስኳር 1 ኩባያ ነው የተጠቀምኩት። እሱንም በደንብ አድርጌ አዋህደዋለሁ ማለት ነው። ያያችሁ ወዶቼ እንደዚህ በደንብ ካዋህድኩት በኋላ ውሃ 1 ብርጭቆ ጨምራለሁ። ወይንም በደንብ ካገናኘው በኋላ ዱቄት 2 ብርጭቆ ኩባያ ዱቄት እና ቤኪንግ ፓውደር 1 ማንኪያ ተጠቅሜያለሁ። ቤተሰብ በደንብ ታገናኙታላችሁ። ፓትራዬን ደግሞ ዘይትና ዱቄት ቀብቼ አዘጋጅቻለሁ። መጋገሪያዬን ያወረኩኝ ቤተሰብ ኬክ መጋገሪያዬን አሙቄያለሁ። ከታች በኩል ለኩስና ለ40 ደቂቃ አበስለዋለሁ ማለት ነው። ቤተሰብ ይሄው ቤተሰብ እንደዚህ እንደምታዩት በጣም አሪፍ ሆኖ በስሏል። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ይሄው ተቆርጦ እዩት። በጣም በቀላል መንገድ በጣም የሚጣፍጥ ኬክ መስራት እንችላለን። ስፖንጅ ነው በጣም ሞክሩት። በጣም ነው የሚጥመው። አያችሁት? እዚህ ጋር ጉምጥ ታደርገዋለች። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።